ስቴፕ 2 የማሳያችሁ ደግሞ ቀጥታ ወዴት እንገባለን መሰላችሁ? ወደ ሴቲንግ እንገባለን ማለት ነው። ሶ ወደ ሴቲንግ ከገባን በኋላ እዚህ ጋር እንመጣለን ማለት ነው። ከመጣን በኋላ እዚህ ጋር በዝርዝር ማስረዳችሁ ምንድነው አፖች ማለት ነው። ሶ አፖች ምን ያክል እንደሚጠቀሙና ምን ያክል እንደሚይዙ ማለት ነው። እንግዲህ አሁን እዚህ ጋር ዳታ ወይንም ምናምን የሚለውን እንፈልጋለን ማለት ነው። ሶ እዚህ ጋር አፕ የሚለውን ክሊክ እናደርጋለን ማለት ነው። ክሊክ ካደረግን በኋላ የአፖቹ ዝርዝር እዚህ ጋር ይመጣል ማለት ነው። ሶ አሁን ምሳሌ የአፖችን እዚህ ጋር እያንዳንዱን የተጠቀማችሁትን አክል እዚህ ጋር ያስቀምጥላችኋል ማለት ነው። ከዛ መጨረሻ ላይ ደግሞ ምን ማድረግ እንዳለባችሁ የምነግራችሁ ይሆናል ማለት ነው። እኔ አሁን ምሳሌ እዚህ ጋር በጣም የምጠቀመው እንትን ነው። እኔ ምሳሌ አሁን እኔ የምጠቀመው ዩቲዩብ ነው። ስለዚህ እዚህ ጋር መጥቼ አሁን ዩቲዩብን ክሊክ አደርገዋለሁኝ ማለት ነው። ሶ ዩቲዩብ ሚለውን ክሊክ ካደረኩኝ በኋላ ምን ያህል ዳታ እንደተጠቀምኩኝ ላሳያችሁ። ሞባይል ዳታ ይላል እዚህ ጋር እንደምትመለከቱት። ሶ ሞባይል ዳታ ሚለውን ክሊክ ሳደርገው እዚህ ጋር የተጠቀምኩት አክል እያንዳንዱ ያስቀምጥልኛል ማለት ነው። እንግዲህ ይሄው እዚህ ጋር አሁን ቶታሊ 20 ጂቢ ነው የሚል ማለት ነው። ስለዚህ አሁን ዳታ እዚህ ጋር ምሳሌ ላስረዳሽ ወጣ ብዬ እዚህ ጋር ስንት ተጠቅሜያለሁ? ቶታሊ 140 ጂቢ ተጠቅሜያለሁኝ ማለት ነው። ያ ማለት ይሄ ቶታሊ ነው ከሴፕቴምበር ምናምን ጀምሮ ቶታል 20 ጂቢ 1995 ምናምን ይሄው ዲሴምበር ላይ ነው ማለት ነው። ዲሴምበር ላይ ብቻ 20 ጂቢ ተጠቅሜያለሁኝ ከዩቲዩብ ብቻ ማለት ነው። ያ ማለት ብዙ የተጠቀምኳቸው አሉ። ምሳሌ ብዙ የምጠቀማቸው ምሳሌ ቲክቶክ ያያለው ቴሌግራም ብዙ ነገሮችን ስለምገባ እንደዚሁ ይቆጥራል ማለት ነው። ሶ ምን ማድረግ አለብን ይሄ እንዳይከሰትብን ምናምን ለምትሉኝ ደግሞ ዳታችሁ ምሳሌ 3G ከሆነ ወይንም 4G ምናምን ሊሆን ብቻ ይችላል። ስለዚህ 4G ከሆነ ወደ 3G መቀየር ትችላላችሁ ማለት ነው። ካልሆነም ደግሞ እዚህ ጋር አሁን ምሳሌ ወደ ሴቲንግ እንገባለን ማለት ነው። ወደ ሴቲንግ ከገባችሁ በኋላ አሁን እዚህ ጋር አንዱን ክሊክ አርጌ ልግባ ማለት ነው። ምሳሌ ክሮም ገባው። ክሮም ከገባሁኝ በኋላ እዚህ ጋር አሁን ዳታ ሞባይል ዳታ ይኸው ክሮም 10.29 ጂቢ ተጠቅሜያለሁኝ ማለት ነው። እዚህ ጋር ምን ታረጋላችሁ? ኤሎ ዳታ ዩሴጅ ዳታ ሴቨር ኢዝ ኦን ይላል። ስለዚህ ይሄን አታርጉም። ኤሎ ባክግራውንድ ዳታ ዩሴጅ ሚለውን ከፈለጋችሁ ኦፍ ከፈለጋችሁ ኦን በማድረግም ትጠቀማላችሁ ማለት ነው። እንግዲህ እንደዚህ በማድረግ 3G ቀይራችሁ ቶሎ ፈጥኖ እንዳይበላባችሁ ማድረግ ትችላላችሁ ማለት ፋሚሊዎቼ። እንግዲህ ውድ ፋሚሊዎቻችን የዛሬ ቪዲዮአችን ይሄን ይመስላል። በሌላ ምርጥ ቪዲዮ እስከምንገናኝ ጉድ ባይ ባይ።